ድሃ ሲሞት ፍታቱም በቃ ዝቅ ያለ ነው። ሀብታም ሲሞት ከበሮው ራሱ ድምፅ ያወጣል። ወየው መስሎሃል? ነፍስ በእግዚአብሔር እጅ እኮ ናት። የድሃው የሀብታሙ እኩል ናት። እና እኛ በዚህ እየመሰለ ምን ሰራው ኃጢአት በእውነቱ ነፍስ እኩል ናት። ምንለያይ በዚህ በፎቁ ነው በመኪናው እንጂ በሰውነታችን እዚያ መብራቱ ስር የወደቀው ድልድይ ስር የተኛው ሌላውም ትልቁ ባለስልጣን እኩል ናቸው። ሰው ነው። እኛ ግን ስላላመን በእውነቱ በልማድ ነው። ድሃው ሰው አይመስለን፣ ቀን የጣለው ሰው አይመስለን። ቀን ያነሳውን እየተከተል ለሃይማኖት አይሆን ለታሪክ አይሆን ኋላ ትውልድ የሚያፍርበት ታሪክ ይፈጠራል። ኋላ ያን ትውልድ የሰራ ያልፋል። ያቀረው ትውልድ ማፈሪያ እንዲሆኑ ባልዋለበት ባልሰራው ባልደከም ሲወቀስ እዚያ አገር ግራ ግብት የሚያደርግ ነገር ኢትዮጵያን የመሰለ ሀገር የኒህ ቅዱሳን ሀገር ሳሙኤል ኢትዮጵያዊ ነው። አክሱም ነው የተወለደ፣ ትግራይ ነው የተወለደ። እንዲህ ያለው ቅዱስ ዛሬ ታዲያ ሳሙኤል ቢያይ ምን ይል? አንቺ አክሱም አይ እንዲሆንሽ ይላል። ይታየኛል የሚለው በእውነት እንዲሆንሽ አንበሳ ጋር የሚኖረው ወንድማማች የማይኖርብሽ ሆንሽ። አሁን እንደዚህ ይላሉ ቅዱሳን። እና ሃይማኖታችንን ሰው በሆነ ነገር እንግለጠው፣ ሰውን እንውደድ። አይቆጫችሁም? አንበሳ ጋር ሲኖር ሰው ጋር መኖር ሲያቅተን አይቆጫችሁም? አናብስት ጠባያቸውን ለውጠው በእውነት ለአንድ መነኩሴ ለአንድ ምስኪን ሲታዘዙ ዛሬ ሰው ለፈጣሪው አልታዘዝ ብሎ ወንድሙን እየገደለ ግፉ ወንድሙን የእናቱን ልጅ አባቱን ጦሙሎ ጦም አድሮ ያሳደገውን አብሮ አደጉን ወንድሙን አይገርማችሁም? እና እንግዲህ እኛም አማኞች ተብለን ምን ይደረግ? እንደው ለኩት እስቲ እሱ የአንበሳውን የነብሩን ትለካለ። እስኪ እናንተን ቴምፕሬቸር እስቲ ለኩት እምን ላይ እንዳለ በሃይማኖታችሁ ማለኩት እስቲ እምን ላይ ናችሁ? አያችሁ እንደዚህ ወርደናል። ይህን ያህል ሰው ከጸለየ በአንድ መነኩሴ እንዴ ፈረሰኛው የሞላው ውሃ የሚታዘዝ ከሆነ ምንድነው ችግሩ? እንደው እንዲሆን ጸሎቱ የደረሰ የዚህ ሁሉ እምን ሄደ? አዎ እና ታሪኩን ስንማር እንመለሳለን። አይዟችሁ ታሪኩ ለኛ ነው እንድንመለስ ነው። ሳናውቅ ነው እኮ ስንጸልይም ቅጥ የለን እኮ ሰው ቤት ገብተን አንጎዳጉዳለን። ሰው ቤት ስንጸልይ እንደው የገሌን ነገር አሳየኝ ይላል። ያንተን ጉዳይ መቼ ያሳይህ? የሱንስ ያሳይህ ግድ የለም። ያንተንስ እንዴ ሰው ቢሮ ሄዶ ባለ ጉዳይ ሆኖ ስለ ራሱ ጉዳይ ያወራል እንጂ ስለ ሰው ጉዳይ ያወራል? እኛ እንደዚህ ነን እኮ። እና አሁን ራሳችንን ነው የሳሙኤል ልጆች እንድንሆን ኑሮው ይሄ ገበያው አንበሳ ነብር ሆኖ አልዳሰስ ብሎን እሱን ያገርመዋል። አይዛችሁ ይስተካከላል። እኛ የተከበራችሁ ወጣቶች ያው ታሪኩ በዚህ ስለተገለጠ ይሄን ላቆየውና ክርስቶስ 6 ሰዓት ላይ ራቁቱን ሆነ፣ ሙሉ ራቁቱን ወንድነቱን ጭምር እየታየ መስቀል ላይ ተራቆተ። ስለ ሁላችን መስቀል ላይ ሰውነቱ አረፈ። ራቁቱን መስቀሉ ላይ ማረፉ ብቻ አይደለም፣ 5 ችንካሮች ከነርፉና ከደም ስሩ ጋር የሚገናኙ ችንካሮች እጁ ላይ እንዲያርፉ ተደርገዋል። እነዚህ ነገሮች መግለጽ አይቻልም። እውነት ለመናገር ይሄ ቀን እጅግ በጣም ከባድ ነው። በእንባ ብቻ የሚገለጥ አባቶቻችን በሕይወት የገለጡት ቀን ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተ ክርስቲያን
ዕለት ዕለት ይህንን መከራ ትገልጠዋለች። ይሄ መከራ ለሁላችን የተሰጠ ነው፣ በሕይወት የምንገልጠው ነው። የተከበራችሁ ወጣቶች፣ ያው ታሪኩ በዚህ ስለተገለጠ ይሄን ላቆየውና ነገር ግን ክርስቶስ ሞቶልናል፣ ክርስቶስ ተሰቅሎልናል። ይሄን አካል ክርስቶስ ይፈልገዋል። ሁላችንም ክርስቲያኖች ሆነን እንድንኖር ነው። ቤተ ክርስቲያን በየዓመቱ ክርስቶስን እየሰቀለች አይደለም። መረዳት ያለብን በየዓመቱ ክርስቶስ እየሞተ አይደለም። ልጆቼ ይላል ቅዱስ ጳውሎስ። እኔ በጣም ነው የሚያሳዝነኝ ይሄ ቃል ልጆቼ ይላል። ክርስቶስ በእናንተ እስኪሳል ድረስ ምጥ ይዘኛል ይላል። በእናንተ አይምሮ እስኪሳል ድረስ ክርስቶስ በእናንተ ልብ እስኪሳል ድረስ ጭንቅ ይዘኛል ይላል። ቤተክርስቲያን ጭንቅ ላይ ናት። ቤተክርስቲያን ምጥ ላይ ናት። ክርስቶስን ለትውልዱ ለማሳየት ይህ ትውልድ የሚያስቅ ነገር ይፈልጋል። ክርስቶስን ሲሰበክን የሚያስቅ ነገር የለም። እንዴት አድርገን ሳቅ እንንገራችሁ? እንዴት አድርገን ቀልድ እንንገራችሁ? እንዴት አድርገን እናዝናናችሁ? በመከራ በጅራፍ እንዴት አድርገን እናዝናናችሁ? በመስቀል እንዴት አድርገን እናስቃችሁ? እንዴት አድርገን መስቀል ላይ እንቀልድ? እንዴት አድርገን ወንጌል ላይ እንቀልድ? ስለዚህ ምጥ ላይ ናት ቤተክርስቲያኗ። ቤተክርስቲያኗን በክርስቶስ አምሳል ትሰራለች። አካሉ አለ፣ ራሷ ክርስቶስ ነው። ይሄን ለማሳየት በቅዳሴ በብዙ መልኩ በአገልግሎት ትጥራለች። ሚሰማት የለም። አሁንስ ምን ይላታል ትውልዱ? ክርስቶስን አትሰብክም ይላታል። ክርስቶስን አትሰብክም ይላታል። ምጥ ላይ ናት ቤተክርስቲያን። ጭንቅ ላይ ናት ቤተክርስቲያን። የአብነት መምህራኑ ድንጋይ ላይ ተቀምጠው አሁንም ያስተምራሉ። የአብነት መምህራኑ ዛፍ ስር ያስተምራሉ። የአብነት መምህራኑ ኮቾሮ እየበሉ ድርቆሽ እየበሉ አንዳንዴም ጦም እያደሩ ያስተምራሉ። ክርስቶስን ነው የሚሰብኩት። መነኮሳቱ በከተማ እንኳን ብታዩቸው ልብሳቸው ክርስቶስን የሚሰብክ ነው። በውስጣቸው የሚያስሩት ሰንሰለት አለ። ክርስቶስ ይሰበካል። ቀዳሾቹ በእሳት እየተቃጠሉ ነው የሚቆዩት። መስቀል ነው። እኔ ሳስተምርበት የቆየሁበት ሰዓት መስቀል ነው። ለቅጽበት ስለ ዓለም ማሰብ አልችልም። ታስሬ ነው የቆየሁት። ተቸንክሬ ነው የቆየሁት። ማስበው ቀጥሎ ስለምነግራችሁ ቃል እንጂ ስለ ዓለም አይደለም ማስበው። መስቀል ላይ ነው የቆየሁት። እናንተ ተሰቅላችሁ እየሰማችሁ ስትቆዩ ችንካር ነው። መስቀል ነው እሱ። ጉባኤ መስቀል ነው። የቤተ ክርስቲያን አገልግሎት መስቀል ነው። ግርፋት አለው፣ ችንካር አለው፣ ቁስል አለው፣ መወጋት አለው፣ መገፈፍ አለው፣ መገረፍ አለው። ዝማሬ መስቀል ነው እና ቤተ ክርስቲያኗ ምጥ ላይ ነው። አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ይህን ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ማዳመጥ ይኸው ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዱየ ለነቢብ። ሰው ሁሉ ለመስማት ለማዳመጥ የፈጠነ ለምን